ያው ማቶስ ከበደ ይባላል። የመጣውበት ከዳውሮ ዞን ከተርጫ ማለት ነው። ያው መከላከያ የገባውት 2013 መስከረም ላይ ነው። ያው እኔ መከላከያ ውስጥ ከገባውበት 2013 ነው። እዛ ከገባው ነው ይሄ ነገር እየተከሰተ ያው እዚህ ሲመጣ ምን ከዛ እንደመጣ ነው ውጊያ የገባ ነው። ያው የተዋጋ ነው ከወንድሞቻችን ጋር ማለት ነው። ምክንያቱም እነሱ ጋር የተዋጋን እንደገና ደግሞ ከነሱ ተቀበለን ነው የበለነ ያለ ነው ማለት ነው። የሚጠጣም የሚበላም ከነሱ ነው የተቀበልነው የበለነ ያለ ነው ማለት ነው። እኔ ደግሞ ከ2013 ያው ከስልጠና መጣሁት። ያው ሞርተር ያስገቡኝ። ከዛ ደግሞ አጋጣሚ ያው ሞርተር አጥሮ ወገን መጣ። ከዛ ደግሞ 6 ወር አሰሩኝ። ከዛ ደግሞ አሁን ውጊያ እንደገና አስገቡኝ። እንደገና አልዋጋም ብዬ ትቼ መጥቻለሁ። አንተ አሳጥራይ ተኮስከው ሞርታር ብዙ የመከላከያ ሰራዊት ሰው ጎዳ? ብዙ ስለጎዳና ደግሞ በዛም እጅ ያለበት ጁንታ ምናምን ነገር አሉኝ። ከዛ ደግሞ እኔም አልዋጋም ምናምን ብዬ እዛው መሳራቹን እዛ አስቀምጬ ለማጥቼ ለነን ተጅ ሰጠ። እዚህ ያለው ሰራዊት ያው እንግዲህ እስካሁን ጦርነት ያልቆል ይባላል እንጂ ጦርነት ምንም አልተነካም፣ ገና የተዋጉ ነው ማለት ነው። ስለዚህ ደግሞ ሰራዊቱም ያለቀበት ነው። ያው ኢትዮጵያ ሕዝብ እንኳን ልጃችሁን እንደምን ብሎ ቢያስወጡ ከዚህ ይሻላል የሚል አስተሳሰብ አለኝ በግሌ። ይሄ ወላጄ አሁን የሚናገረው ነገር ቢኖር ያው በቃ ሁሉም ነገር በኔ ብቃኒ አይቻለሁ። በቃ መጥፎን ጥሩ ስላየሁት እንኳን ለቤተሰብ ለጎረቤት ራሱ ይሄ ነገር አይደርስ ነው ማለት። ጥሩ እሺ፣ ትግራይ ውስጥ ስላለው ጦርነት እንደው ለኢትዮጵያ ምን ማለት ትችላለህ? ምን መናገር ትፈልጋለህ? እኔ አሁን የሚመስለኝ ትግራይ ውስጥ ያለው ጦርነት እኔን ከቤተሰብ ጋር እንደተዋጋ ነው የሚቆጥረው ማለት ነው። ምክንያቱም በጎን እነሱ ጋር የተዋጋው እንደገና ተመልሼ በጎን ከነሱ የሚባለው በጣም ይከብዳል ማለት ነው። ስለዚህ ደግሞ ኢትዮጵያ ሕዝብ የተገነዘበውና ያስበው አይደለም ነገሩ ማለት ነው። ስለዚህ ደግሞ ጦርነት ያልቆል የሚባለው ማላለቀም ገና ነው። እሺ በቃ ነው ቢተና በቃ ዋዮፕት መከላከያ ገሎፕት በቃ መከላከያ ግሬና በከጎዳይ ትብት እንተ ቢትና ጮቁሶት ኮንተቱ ስለው ሀዋይኔ እንትና ማደና ስሜ በላይ ይባላል። ክፍለ ጦር 11ኛ በላይማ ሁለት በልጉዳ ሁለተኛ ብርጌድ 4ኛ ሻለቃ ነኝ። ቆይቻለሁ። አጉላ ነበርኩኝ እና ያው የተባለው ሰሜን ይዛልቋል ነው የተባለ። መኪና ይላቸው ላይ የነዱ ምናምን ተብሎ ነው በመንግስት ተስተላለፈ ማለት ነው በሚዲያ ላይ። እና እዚህ ያለ ሰው እኛ እናውቃለን። ምንም በቶክስ በድንገት የሞተ ሰው ሊኖር ይችላል። እና እጅ ሰጥቶሽ ብሎ ነው የተወየ መከላከያ ሰራዊቱ ማለት ነው። እና ከወሰዱ በኋላ ምንም አላደረጉትም። ቀጥታ ነው የሸኙት። እና ህዝቡ ይዛላለ ህዝብ ስልክም ያሰረበት ሁኔታ ነበር ትግራይ ክልል ውስጥ። እና ስልክ ስለሚያሰራ ልጆቻችሁ ሰሜን ይዘ ነበሩ አልቋል ነው ተብሎ የተላለፈ። እና ያን ህዝቡ አምኖ ነው ተቀበለ። ለምን ስልክም አይሰራም፣ ደውሎም አያገኙትም። ህዝቡ በዚህ ነው መንግስት ላሳምን የቻለው ማለት ነው። እና ልጆቻችን አልቋል ብሎ የተቆጣው በዚህ ነው ማለት። እኔም በእነሱ ቦታ ቢሆን እዛ ሆኜ እዛ በሲቪል ዓለም ላይ ቁጭ ብዬ ቢሆን እንደነሱ ነው የሚመስለኝ ማለት ነው። ለምን እኔ ልጄን እዚህ ደውዬ ካላገኘው እንደሞተ ነው የሚቆጥረው። ግን መጨረሻ ላይ በስልካችን ምናምን አሳውቀናል ማለት ለቤተሰብ ምንም እንዳላደረጉን። እንደው ብዙ ነገር ነው የተናገሩ የነበሩት። ብሔር የሚለያሉ ለይቶ ይገላሉ የሚባል ነገር ነበር። ግን በወቅቱ ምንም የተለየ ብሔር የለም። ተለይቶ የተገደለ በአይናችን እያየ የለም። አንድ አጋጣሚ በበራሪ ጥይት የተመታ ሊኖር ይችላል። እሱ ትግርም አይልም ምንም አይልም አይለይም እሱ። እና ተለይቶ የተገደለ ነገር የለም ነው። እና ከዛ ውጪ ደግሞ እኔ ጓደኛዬ ራሱ ነበር አንድ አንሳለቃ ተይዞ ያለ እኔ ራሴ ስልክ ደውዬለታለሁ ለሱ። ከዛ የኛ ትግራይ ልዩ ልጅ ነው ያለ ምናምን ብሎ አናገሩኝ እኔን ራሱ። ከዛ መጨረሻ ላይ ለቆት ሀገር ቤት ሄዶ ከዛ አግኝቻለሁ ማለት ነው ልጁን ምንም እንዳላደረገ። እንደው ልጁ አማራ ነው ብሔር ላይ ያለው የተባለው ላይ ማለት ነው። ከዛ ጀምሬ እኔ ይገላሉ ብዬም አልገምትም፣ አእምሮ ውስጥም አልነበረም። እና ባሁኑ የነበረም እኔ እስካሁን ግን ውጊያ አላጋጠመኝም። መሳሪያም ስላልነበረ ዝም ብለን ነው ቁጭ ያልነው ካምፕ ውስጥ። ለምን መሳሪያ የለንም፣ ዝም ብለን ነው ቁጭ ያልነው። እዚህ ትግራይ መተን እዛች ሱር ካምፕ ነበር።
ከዛ መሳሪያ የለንም ዝም ብለን ነው እዛ ጥበቃ ቁጭ ያልነው ማለት ነው። ከብርጌዳው ጋር አሁን ወደ ስንመጣ የተወሰነ መሳሪያ አሁን ነው መጡት። ከዛ አመጡት። እኔ በወቅቱ ታስሬ ነበር እዛ። ከዛ ሲሄድ ሀገር ቤት ሲሄድ ተይዤ ማለት ነው እና ቶክሲ ተከፈተ። ቃታን ከዛ እንደወጣው በዛ አድርጌ ሀገር ቤት አሁንም እሄዳለሁ ብዬ ሲሄድ እዛ ጫካ ላይ ሄደን አረፍን ልጁ ጋር። ከዛ አርፈን ምንሻዎች አገኙ። ከዛ አግኝቶ እነሱ ጋር ቀን ሙሉ እዛው ውለን እነሱ ጋር እዛው አድረን ቶክሲ እንደተከፈተ ነው ወጣ ነው እና አድረን ያው አብልቶ እንጀራ አብልቶ ነው ውሃ ምናምን ሰጥቶን ጠጣን። ከዛ ነው አደር ነው ማለት ነው። እና እስካሁን ግን የተደረገልን ያለው ድጋፍ ደስ የሚል ነው። እዛ ግን ሲናገሩ ይገላሉ ነው። አሁን ወታደሩ ራሱ አምኖ እጅ እንዳይሰጥ ዝም ብሎ ልዩ ኃይልን አምኖ እንዳይሄድ ይገላሉ ተብሎ ስለሚነገር ነው እንጂ አንድም ሰው ፍላጎት ያለ ሰው የለም፣ ወዶ የሚታገል ያለ ሰው የለም እዚህ ማለት ነው። እና ይሄ ጦርነቱ መቆም አለበት ነው። እኛ ህሊናችንም የተቀበለ አይደለም። ለኔ እስካሁን ያጋጠመኝ ነገር ባይኖር ያጋጠማቸው እዚህ በትክክልም እያዩ ነው ማለት ነው። እና በጣም አስከፊ ነው። እርስ በራሳችን እንዴት ብለ ህሊና ማይቀበልም ማለት ነው። በአጠቃላይ ደስ አይልም ሁኔታው ማለት ነው። እና አሁንም መንግስት ቢችል አንድ አርጎ እንደ ድሮ ማለት ነው አንድ አርጎ እርስ በራሳችን ሳንፈራረጅ አንድ ሆነን ተፈቃቅረን እንድንኖር ማድረግ ያለበት ነው መንግስት ራሱ ነው። እና የኢትዮጵያ ህዝብ ደግሞ የኢትዮጵያ ህዝብም ትግራይ ያው እዚህ ያለን አሁን ቢያንስ ይገላሉ እንዲያረጋሉ ተብሎ እዛ ያው በፖለቲካ እያጠጡ ነው ማለት ነው። እዛ ላለ ህዝብ ይሄን አቆም ማለት ነው። እና እኔ በተረፈ አሁን እዚህ ሆኜ እንዴት አርጎ አንከባክቦ ምን እንዳረጉኝ አሁን በተለያየ መንገድ በስልክ ምናምን ሲኖር ላሰማቸው ይችላል። የበለጠ ደግሞ እዛ ከወጣውኝ በተግባር እዛ አካባቢ የነበሩ ሰዎችም ሆነ እዚህ መከላከያ ቤት ላሉ ሰዎች ለመናገር ፈልጋለሁ ማለት ነው። ከዚህ በጣም ፈጣሪ ቢያወጣኝ ማለት ነው በትክክል በተግባር ማለት ነው። ለማለት የምፈልገው አኒ የሞራ ስረሞ ያ ንንከ ጎባን ያው ሲዳሞ ሰው አነብና ልጆች ኦሶ ነጎፍኖ ምናምን እና ሀቆ ሄድ ነው ይርባሉንኩ ወለሎ ሰሎሲን ሄራ ሲሳኑ መከላከያ ምንራ ኤአዳ ሲሳኑ አመሰግናለሁ።